بسم الله الرحمن الرحيم الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وقليل من عبادي الشكور ثم الصلاة والسلام على من أرسل إلينا ليخرجنا من الظلمات إلى النور وعلى آله وصحبه ومن تبعهم بإحسان إلى يوم البعث من القبور ودين يرستوديو بيتسابوج ليدبروا من البرنامج እንግዲህ ከአላህ ቁርአን እንግዲህ ከአያቶች አላህ ያገራልን من الناس ተነተንበት ፕሮግራም ነው آية في سورة الزمر سورة الزمر لا يلا عندها وسيق الذين كفروا إلى جهنم الزمرا سورة الزمر زمراء الكافرين زمراء الجنة متقين يورون የካዲስ ካዲያኖች የከፈሩ ካፊሮች ጭፍራ ወደ ጀሃነም ተነዱ ይላል አንድ ላይ ነው በግሩፕ ነው የሚሄዱት ምክንያቱም ማዕሲያ ሰው ሲሰራ ወንድሞች በግሩፕ ነው ወይ ለብቻው እንኳን ቢሰራ የሌላ ሰው ትብብር አለበት ነው አንድ ሰው መጠጥ ሊጠጣ 10 ሰው ነው በአንድ መጠጥ የተረገመው እና የግሩፕ ስራ ነው አብሮ ነው የሚነዳቸው አላህ حتى إذا جاءوها فتحت أبوابها السواقام سيمتو بروجو تكفتو وقال لهم خزنتها ألم يأتكم رسل منكم ريسيبشن راسو سبحان الله እነሱ ወደ እሳት ነው የሚሄዱት የእሳት ሰዎች ናቸው ከእሳት ጓደኞች ጋር ነው የሚሄዱት እዛ ዱንያ ላይ ያለች አለም ያቲኩም ሩሱሉ ሚንኩም ከናንተ የሆነ መልእክተኛ አልመጣላችሁም እንዴ يتلون عليكم آيات ربكم وينذرونكم لقاء يومكم هذا كقرآن كالله አልተቀራባችሁም ይሄንን ቀን እንደሚመጣ እሳት እንዳለ ለካዲዎች እሳት እንዳለ አልተነገራችሁም ይባላል ሪሴፕሽን ራሱ ወንድሞች እስር ቤት ገናውን ከበሩ ላይ እርግጫ ምናምን ሲጀምር ውስጥ ያለው ነው የምታስበው ገና መጀመሪያው እዚህ እንዲህ ሆነ ማለት ነው እንዲህ ሲባሉ በላ አሉ በላ አራ ደርሶናል ولكن حقت كلمة العذاب على الكافرين የኃጢአቲቱ ቃል እንግዲህ በካዲያቶች ላይ ተረጋገጠች ይላሉ ከዛስ قيل ادخلوا أبواب جهنم خالدين فيها سبحان الله ሪሲፕሽኑ ይሄ ነው አብዋበ ጀሃነም ግቡ ነው ከሱም የባሰው ደግሞ ምንድነው خالدين فيها ዘላለማዊ ሆናችሁ ማለት ነው እዛ ውስጥ ከሷም ማትወጡ ሆናችሁ እንደውኮ ትቀጣላችሁ አይደለም እዛ ውስጥ خالدين ሆናችሁ ግቡ ይባላሉ ያኔ ማለት ነው فبئس مثوى المتكبرين ሲክራሩ የነበሩ የነዛ ሰዎች ማረፊያ ምንኛ የከፋ ነው ይላል ሱብሃነሁ ወተዓላ ይሄ አለል ጀሃነም ነው وسيق الذين اتقوا ربهم إلى الجنة زمرا الله كذي استعارك سبحان الله اللهان سيفروا ينبروا زمراዎችም ደግሞ እነኞቹም በጭፍራ ወደ ጀነት ይሄዳሉ حتى إذا جاءوها وفتحت أبوابها እነሱም ሲመጡ በሩ ይከፈታል የጀነት በር እንዲህ መጀመሪያ የከፈቱ ረሱል ሰለላሁ ዐለይሂ ወሰለም እኔ እመጣለሁ አሉ በሩን አንኳኳለሁ ማን ሲሉኝ መሐመድ እላለሁ ላንተ እንጂ እንዳትከፍት ተብያለሁ ብሎ ከረሱል ሰለላሁ ዐለይሂ ወሰለም ይከፍታል በጀነት የሚገቡ መጀመሪያ የሚከፍቱ ሱብሃንአላህ እኚህም ይከፈተላቸዋል وقال لهم خزنتها የነኚ ሪሴፕሽኖች ደግሞ ሱብሃንአላህ سلام عليكم طبتم فادخلوها خالدين ዌልካም እንኳን ደህና መጣችሁ ግቡ ነው በቃ የምን ጥያቄ ምን የጀነት ሪሴፕሽን سلام عليكم طبتم فادخلوها خالدين ግቡ ዌልካም ብላ ነው መላእክቶቹ ሪሴፕሽን ላይ استقبال የሚደረግላቸው فادخلوها خالدين ከመግባትም ደግሞ ያኒ ገብታችሁ ለየተሰነ ጊዜ ነው خالدين እናንተም خالدين ነው የሚገቡት ማለት ነው وقالوا كجبوا بارا نيوچو الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء قال يقبالن ነገር የሞላልን አላህ አልহামዱሊላህ ጀነትን ደግሞ በፈለግንበት ስፍራዎች የምንሄድባት ሆነን ጀነትን ያወረሰን አልহামዱሊላህ فنعم أجر العاملين نعمة ወንድሞች ዓሚሊን ያለው መመኘት ሳይሆን ለዛች የሰሩ ሰርቶ አላህን እንግዲህ ለዛች ለጀነት ሰርቶ አብሮ ዙመራን ያለው አይደለም ከነኚህ ከጀነት ሰዎች ጋር ሆኖ ሰርቶ እዛ የገቡ ሰዎች ምንኛ ያማረ ቤታቸው እነዛዎች ደግሞ ምንኛ የከፋ ነው የሚለው ስለዚህ ወንድሞች
የትኛው ዙመራ ውስጥ ነን? የትኛው ጭፍራ ውስጥ ነን? ውሎአችን ሰዓት ጊዜያችን አብረን የምናሳልፈው የትኛው ዙመራ ውስጥ ነው? ዙመራ የመጥፎ ሰዎችም ዙመራ አንድ ላይ ነው። ጥሩ ሰዎችንም እንግዲህ ጥሩ ስራ የሚሰሩት አንድ ላይ ነው። ስለዚህ አሁን ያለንበትን ለዚህ ነው አልመርኡ መዐ መን አሐበ አሉ ረሱል ሰለላሁ ዐለይሂ ወሰለም ከወደዱ ሰው ጋር ነው የምትሰም። ምክንያቱም ከምትወደው ሰው ጋር ነው ጊዜ እያሳለፍክ ያለው የምትወደው ቦታ የምትውለው ቦታ አብራ እያሳለፍክ ያለው ቦታ። አይ ሳልወደው ነው የምትል ከሆነ እንግዲህ አብረን የምትቀሰቀሰው ወደ የምትወደው ይሄድ ነው። በብዙን ጊዜ አሁን ጓደኛም ሳይሆን በነገራችን ላይ አሁን ሶሻል ሚዲያ ነው እንግዲህ የትኛው ፔጅ ላይ ነው የምትለው ነው ምኖቹን ነው የምትከተለው ነው ፎሎ የምታረገው የምታየው ጊዜያችንን የምናሳልፈው የትኛው ነው ብለን ራሳችን እንድናይ ነው ይሄ አያ። አላህ እንግዲህ የዙመራ ጀነት ለጀነት ተሰብስበን የጀነት ስራ ሰርተን ጀነት ላይ የምንገናኝ አላህ ያርገን። ወሰለላሁ ዐላ ሰይድና መሐመድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።